ኖላዊ ሚዲያ የቤተ ክርስቲያን የሆነው አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 7 በዚህ ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ይህም ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማውያን ተወላጅ ነው ይባላል። እርሱም ከመምህር ከሚማሩ ሕፃናት ጋር እያለ እርስ በርሳቸው በመጫወት ሥርዓተ ቤተ ክርስቲያን እየሰሩ ከነርሱ ውስጥ ዲያቆናት ኤጲስቆጶሳት ሲያደርጉ እሊያን የክርስቲያንም ልጆች አይቶ ጨዋታቸው ደስ ስላለው ከእሳቸው ጋር በጨዋታቸው አንድ ይሆን ዘንድ የክርስቲያን ልጆች ለመናቸው። እነርሱም አንተ አረማዊ ነህና ከኛ ጋር አትደመርም ብለው ከለከሉት። እርሱም ክርስቲያን ሆናለሁ አላቸው። እነርሱም ደስ ተሰኙበት። ያን ጊዜም ወስደው በሊቀ ጳጳሳት አምሳል አደረጉት። ከበታቹም ወንበር አድርገው ይሰግዱለት ጀመር። በዚያን ጊዜም ሊቀ ጳጳሳት አባ እለእስክንድሮስ በዚያ አለፈ። የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብረው ስላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመት ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ በመጣ የክርስትናን ጥምቀትንም አጠመቀው። ከዚህ በኋላ የአባቱን ገንዘብ ሁሉ ወስዶ ለድሆች ለጦም አዳሪዎች ሰጥቶ የቤተክርስቲያንን ትምህርትና ሕግ ሥርዓትንም በአባ እለእስክንድሮስ ዘንድ እየተማረ ኖረ። እርሱም ተወላጅ ልጅ አደረገው። ከዚህ በኋላ ዲቁና ሾመው። የመንፈስ ቅዱስንም ጸጋ የተመላ ሆነ። የከበረ አባት እለእስክንድሮስን ባረፈ ጊዜ ይህ አባት አትናቴዎስ በእስክንድርያ ሀገር ላይ ሊቀ ጳጳሳት አድርገው ሾሙት። ከዚህ አስቀድሞ ግን የ318 ኤጲስቆጶሳት ስብሰባ በተደረገ ጊዜ አባ እለእስክንድሮስ ከዚህ ዓለም ሳይለይ ይህም አትናቴዎስ ከእሳቸው ጋር ተሰብስበዋል። የጉባኤውም ጸሐፊ አድርገው በኒቂያ ከተማ ቀኖና ቤተክርስቲያን ከእሳቸው ጋር ተሰራ። ጻድቁ ቆስጠንጢኖስ በሞተ ጊዜም አርዮሳዊ ልጁ ሁለተኛው ቆስጠንጢኖስ ነገሰ። አርዮሳውያንም ብዙ ይህንንም አባት አርዮሳዊ ንጉሥ ከመንበረ ሲመቱ አሳደደው። በእርሱም ፈንታ ጊዮርጊስ የተባለ ከሃዲ ሰው ሾመ። ከዚህ በኋላ ብዙ ጊዜ ሲያሳድዱትና ሲመልሱት ኖረ። በስደቱም በአንዲት ምዕራባዊ አገር ባለ ጊዜ በዚያ የጣዖት ቤት አለች። በዚያችም የጣዖት ቤት ብዙ ሕዝቦች በውስጧ ይሰበሰባሉ። ለዚያችም የጣዖት ቤት በውስጧ የሚሰሩ ብዙ የሰይጣን ስራዎች አሏት። እርሱም የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ለመነው። ያችንም የጣዖት ቤት አፍርሶ የአገር ሰዎች ሁሉ እግዚአብሔርን ወደ ማወቅ መለሳቸው። ይህንም አባት 5 ጊዜ ያሳደዱት። የሹመቱም ዘመን 47 ሲሆን 15ቱንም ዓመት በስደትና በእስራት ነው ያሳለፈው። ይህንም አባት ብዙ መከራና ድካም መሰደድም ስለደረሰበት ሐዋርያዊ ተብሎ ተጠራ። በሚሞትበትም ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኘ ይህን ለጣዖት ቤት ያፈርስ ዘንድ በፊቱ እኔ እየሰገድኩ ለምነዋለሁ። ይህም አባት ካረፈ በኋላ ንጉሥ ልኮ ያንን የጣዖት ቤት አፈረሰው። ለእግዚአብሔር ምስጋና ይሁን። እኛንም በዚሁ አባት ጸሎትና ምልጃ ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለአትናቴዎስ ከመላእክቱ ተነበዩ ደቂቀ ክርስቲያን ኩሎሙ እንዘ ይትዋነዩ ሊቀ ጳጳሳት ዘኮነ ወመነ ክርስቶስ ዲበ ነዋዩ ወበንተ ዘበጾ ስደት መንበረ ክብሩ ወይበዩ ተሰሚ ሐዋርያዊ በኩሉ አያዩ ሰላም ዮሐንስ ከመ ዮሐንስ በጽድቁ ሞልቆ ከዋክብ ዘበብዙ ወሞጻ ባሕር ደቂቁ እንዘ ይጽጉ ምጽዋተ እለ ይጽቁ አህለቀ ልብሶ ወኢታረፈ ለስንቁ እስከነ ተረክበ ውስተ ግብ ራቁ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 8 በዚህ ቀን ስንሁት ከሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። በዚህችም ዮሐንስ ማህበር 224 ሰዎች ደግሞ ሉሲስና ንቡረ እድ ማቲያስ በምስክርነታቸው ራሳቸውን ቆረጡ። በዚህችም ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማት በላይ ያረገበት ሆነ። በዚህችም ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። በዚህችም የከበረ ታጋይ መክሲሞስ ምስክር ሆኖ ሞተ። ዛቅረብኩ ማሌታ ዘኪራ ይላፈ ምለት ሰምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጻፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፉ በክርስቶስ ወለዘጻፉን ዘይደርስ ለዛንበቡ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ። የሰማነውን በልቦናችን ያሳድርብን። ከቅዱሳን ረድኤት በረከት ያሳትፈን። አቡነ ዘበሰማያት
ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ